በሰኔ 28 2009 የዘመናችን ታላቁ የፊዚክስ ሊቅ የነበረው ስቴፈን ሃውኪንግ አንድ አስገራሚ ግብዣ አድርጎ ነበር። ምን ያደርጋል አንድም ሰው ሳይገኝ ቀረ እንጂ። እርሱ ግን ያን ያክልም አልተከፋም። አረ እንዲያውም አንድ ወሳኝ የፊዚክስ ሐሳቤን ስላረጋገጠልኝ ጠቅሞኛል የሚለው እንግዳ ነገር ነው ጉዳዩ። ግን ለመሆኑ ግብዣው ምን ይሆን? ምንንስ አስመልክቶ ይሆን ያዘጋጀው? እነማንስ ይሆን ሃውኪንግ ጠርቷቸው የቀሩ አትሉም? ነገሩ እንዲህ ነው። ሃውኪንግ ግብዣውን ያዘጋጀው ተጋበዙልኝ ብሎ የጠራውም የጊዜ ተጓዦችን ነበር። አሁን የጊዜ ተጓዦችን ታይም ትራቨለሮችን ነበር የጋበዘው። የጊዜ ተጓዦች ስል እንዲህ እንደኛ በመናበት ውስታ ወደ ኋላ ያጠነጠኑ ታሪክን የሚያስታውሱ ሳይሆን የምር ወደ ትላንት በአካል ተጉዘው በትላንት ቦታና ጊዜ መገኘት የሚችሉ ሰዎች ካሉ ለነርሱ ነበር ጥሪውን የላከው ለጊዜ ተጓዦች። እርግጠኛ ነኝ በዚህ ጭብጥ ዙሪያ የሚያጠነጥን ፊልም ሳታዩ አትቀሩም። እናም ሃውኪንግ ከነገ ወደ ዛሬ መምጣት የሚችሉ የጊዜ ተጓዦች ካሉ በሚል ሰኔ 28 2009 በኬምብሪጅ ዩኒቨርሲቲ አንድ ክፍል ውስጥ ሻምፓኝ አዘጋጅቶ ምግቡ ቀርቦ የግብዣ ማድመቂያ ፊኛው ምን አልቀረ ተሰቅሎ ብቻውን የጊዜ ተጓዦች ከመጡ በሚል ለጥቂት ሰዓታት ጠብቆ የሚመጣ ቢያጣ የግብዣ ቦታውን ጥሎ ወጥቷል። እናም በቀጣዩ ቀን ማለትም በሰኔ 29 2009 ላለፈው ቀን ግብዣ መጥሪያውን ለጠፈ። ጉድ እኮ ነው። ምንድነው ነገሩ አትሉ? ያው ከነገ ወደ ትላንት መጓዝ የሚችል ሰው ካለ ለማወቅ አንዱ መንገድ ዛሬ ደግሶ ነገ መጥራት ነው አይደለም እንዴ? ሃውኪንግ ያደረገው እንግዲህ ይህንን ነው። በግብዣው ማግስት ሰኔ 29 ሃውኪንግ መገኘት ለቻሉ ሁሉ በሚል የላከው የግብዣ ጥሪ እንዲህ ነበር የሚለው። በሰኔ 28 ቀን 2009 በኬምብሪጅ ዩኒቨርሲቲ እዚህ ቦታ በዚህ ሰዓት ግብዣ አዘጋጅቻለሁና የጊዜ ተጓዦች ካላችሁ ግብዣዬን ታደሙ ይላል። ይሄ ሰውዬ ሳያብድ አይቀርም ትሉ ይሆናል። ግን ደግሞ እውን የጊዜ ተጓዥ ካለ ብቸኛው ማረጋገጫዬ ይሄ ነው የሚለው ፕሮፌሰር ሃውኪንግ። እውን ከነገ ወደ ዛሬ መጓዝ የሚችል የጊዜ ተጓዥ ካለ የሰኔ 29ን ግብዣ አይቶ በጊዜ ወደ ኋላ ተጉዞ የሰኔ 28ን ግብዣ ይታደም ነበር የሚለው ሃውኪንግ የዚህ ያለት ግን ግብዣው ላይ የተገኘ ባለመኖሩ በጊዜ ወደ ኋላ መጓዝ እንደማይቻል አረጋገጥኩ ብሏል። እስቲ ይሁንለት። ለነገሩ የጊዜ ተጓዦቹ በጊዜ ወደ ኋላ መጓዝ እየቻሉ ይህን መልእክት ስላልሰሙም ይሆናል የሚሉ አሉ። ወይም ደግሞ ወደ ትናንት መጓዝ እየቻሉ ሳይፈልጉ ቀርተው አሊያም በጊዜ ወደ ኋላ ሲጓዙ ወደ ቀደመው ጊዜና ቦታ ሳይሆን ራሱ ጉዞ ትይዩ ዓለም ወይም ፓራሌል ዩኒቨርስ ፈጥሮ የተጓዡ መድረሻ ሌላ ጊዜና ቦታ ሆኖም ይሆናል የሚል መላምትም ይሰነዘራል። ነገሩ ስብስብ ነው። የፊዚክስ ዕውቀት ጠረፍ ላይ ያልተጨበጠ ጉዳይ ስለሆነ በጉዳዩ ዙሪያ የሚሰነዘሩ ሌሎች መላምቶችም አሉ። ሃውኪንግ ግን መቼም ቀልዱን ሳይሆን አይቀርም በጊዜ ወደ ኋላ መጓዝ እንደማይቻል ያረጋገጥኩበት ሙከራዬ ይላታል ይችን ድግሱን። ቀልዱን ያልኩት ያው ሙከራው ጥብቅ ሳይንሳዊ መስፈርቶችን ስለማያሟላ ነው። ለነገሩ ሃውኪንግ ከዚያም በፊትም ቢሆን በጊዜ ወደ ኋላ መጓዝ ይቻላል ብሎ አያምንም። በአንድ ቃለ መጠይቁ ላይ ምክንያቱን ሲያስረዳ እንዲህ ብሏል። እርግጥ የአንስታይን አጠቃላዩ የአንጻራዊነት ንድፈ ሐሳብ የቦታ ጊዜን ድር በማጠፍ ወደ ትላንት መጓዝ እንደሚቻል ቢገልጽም የቦታ ጊዜን ድር ማጠፉ በራሱ አንዳች ጨረር ወርውሮ መጓጓዣ መንኮራኩራችንን ወይም የቦታ ጊዜ ድሩን ራሱን ሊያወድመው ስለሚችል ጉዳዩ የሚቻል አይመስለኝም ነው ያለው። ነገሩ የሚሆን አይመስለውም ነበር። ሙከራ ያለውም ነገር ያንኑ አረጋገጠለት። ተጋባዦቹ ቀሩ፣ ሙሽሮቹ አልመጡም።